ቅዱሳን በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደ እግዚአብሔር ቃል ክፍል እግዚአብሔርን ሀሳብ ላካፍላችሁ ነው የመጣሁት። ርዕሱ ክርስቶስን እንዴት ተማራችሁት በሚል ርዕስ ይሆንና ኤፌሶን ምዕራፍ 4 ከቁጥር 17 እስከ 32 ባለው ክፍል ላይ የተመሰረተ ይሆናል። ቃሉ እንደዚህ ይላል። ከቁጥር 17 ጀምሬ እስከ 24 ያለውን የመጀመሪያ ክፍል አቅርብላችኋለሁ። ቀጥሎ ደግሞ ከ25 እስከ 32 ያለውን ደግሞ በሁለተኛው ክፍል አቅርብላችኋለሁ። እንደዚህ ይላል። እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ። በጌታም ሆኜ እመሰክራለሁ። እነርሱ ባለማወቃቸው ጠንቅ፣ በልባቸውም ደንዳናነት ጠንቅ ልቦናቸው ጨለመ። ከእግዚአብሔርም ሕይወት ራቁ። ደንዝዘውም በመመኘት ርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። እናንተ ግን ክርስቶስን እንደዚህ አልተማራችሁም። በእርግጥ ሰምታችሁታልና እውነትም በኢየሱስ እንዳለ በእርሱ ተምራችኋል። ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሯችሁም መንፈስ ታደሱ፣ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ብሎ የእግዚአብሔር ቃል ልንኖርበት የሚገባው የክርስትና ሕይወት ምን እንደሆነ ይነግረናል። እዚህ ቦታ ላይ አራት ነጥቦችን ላነሳላችሁ ፈልጋለሁ። የመጀመሪያው እንግዲህ ጳውሎስ አሕዛቦች የሚኖሩበት የተበላሸው የጨለማ የሕይወት ስርዓት፣ ስጋዊ የሆነው የሕይወት አካሄድ ምን እንደሚመስል ከተናገረ በኋላ እናንተ ግን ይላል፣ እናንተ ግን ክርስቶስን እንደዚህ አልተማራችሁም ይላል። ልክ የአሕዛቦቹን አይነት ኑሮ፣ የአሕዛቦቹን አይነት አካሄድ፣ አነጋገር፣ አስተሳሰብ፣ አኗኗር እንደዚህ አይነቱን ሕይወት እናንተ ከክርስቶስ እንደዚህ አልተማራችሁም ብሎ ከክርስቶስ የተማሩት ሕይወት እውነት ፈጽሞ የተለየ መሆኑን ይነግራቸዋል። ስለዚህ ምን ይላቸዋል? እውነት በኢየሱስ እንዳለ በእርሱ ተምራችኋል ይላል። እውነት በኢየሱስ እንዳለ በእርሱ ተምራችኋል። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስ እኔ እውነት ነኝ ብሎ ተናግሯል። እውነት ማለት ምን ማለት ነው? እውነት ማለት ሰው ነው፣ እርሱም ክርስቶስ ነው። እውነት ማለት የክርስቶስ ሕይወት ነው፣ የክርስቶስ ትምህርት ነው፣ የክርስቶስ ኑሮ ነው፣ የክርስቶስ አካሄድ ነው። ስለዚህ በእውነት መኖር ማለት በክርስቶስ ትምህርት፣ በክርስቶስ ሕይወት፣ በክርስቶስ አካሄድ ውስጥ መመላለስ ማለት ነው። ስለዚህ የክርስቶስ አካሄድ ደግሞ በጽድቅ፣ በቅድስና፣ በንጽህና የተሞላ እግዚአብሔርን በመምሰል ሕይወት የተሞላ ሕይወት ነው። ስለዚህ ክርስቶስን የተማራችሁት እንደዚህ ነው ብሎ ይነግራቸዋል። ስለዚህ እንደሱ እንደ ክርስቶስ ኑሩ እያለ ነው። ሁለተኛው አሮጌውን ሰው ምን በሉ አስወግዱ ብሎ ይናገራል። አሮጌው ሰው ብሎ የሚናገረው እንደዚህ ይላል። ምን ይላል? ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ። እንግዲህ በክርስቶስ ኢየሱስ አምነን ስንድን አዲስ ፍጥረት አዲስ ሰው ሆነናል። ስለዚህ አሁን በክርስቶስ አዲስ ፍጥረት አዲስ ሰው ከሆነን በኋላ የአሮጌው ሰው አስተሳሰብ፣ የአሮጌው ሰው የህይወት መገለጫ፣ የአሮጌው ሰው የጨለማ የህይወት ስርዓት በእኛ ህይወት ውስጥ አይታይም። ሙሉ በሙሉ ያ ነገር ተወግዷል። በማን? በክርስቶስ። መጽሐፍ ሲናገር በክርስቶስ ኢየሱስ ጋራ ከክርስቶስ ኢየሱስ ጋራ አሮጌው ሰዋችሁ በመስቀል ላይ ተገሏል፣ በመስቀል ላይ ተጠርቋል። ስለዚህ የአሮጌው ሰው አስተሳሰብ፣ የአሮጌው ሰው አኗኗር በእናንተ ዘንድ ይታይ ዘንድ አይገባም፣ ሞቷል። ስለዚህ ያን የሞተውን ያን በመስቀል ላይ የተጠረቀውን አሮጌውን ሰው አስወግዱ ብሎ ይናገራል። ሶስተኛ በአእምሯችሁ መንፈስ ምን በሉ ታደሱ። በአእምሯችሁ መንፈስ ታደሱ። እንግዲህ በክርስቶስ ኢየሱስ በምናምንበት ጊዜ ወዲያውኑ በመንፈሳችን ዳግም ልደትን ስንቀበል የእግዚአብሔር ልጆች የመሆን መብት ይሰጠናል። ቀጥሎ ደግሞ የነፍሳችን ድነት ይከናወናል፣ በሂደት ማለት ነው። እሱ ምንድን ነው? የአእምሮ እድሳት ነው። ይሄ የአእምሮ እድሳት የሚመጣው በምንድን ነው? የእግዚአብሔርን ቃል በማወቅ በማመን
በእግዚአብሔር ቃል ላይ በእምነት ጸንቶ በመቆም በእግዚአብሔር ቃል አስተሳሰብን በመለወጥ በፊት በኃጢአት ጫና ውስጥ የነበር ነው። በዓለማዊ አደራረግና አስተሳሰብ ጫና ውስጥ የነበረው አይምሯችን በእግዚአብሔር ቃል እውቀት፣ በእግዚአብሔር ቃል ትምህርት እየዳነ ስሩ ፕሮሰስ እየተፈወሰ ስሩ ፕሮሰስ እየተለወጠና እየታደሰ ይሄዳል። ያ የነፍስ ድነት ይባላል። የነፍስ ድነት ስሩ ፕሮሰስ የሚመጣ ነው። የስጋ ድነት ደግሞ ጌታችን ኢየሱስ ክርስቶስ በሚመጣበት ጊዜ ኮምፕሊትሊ የትንሣኤ አካል ሆኖ የሚለወጥበት ሁኔታ እንዳለ የእግዚአብሔር ቃል ይነግረናል። አራተኛውና የመጨረሻው አዲሱን ሰው ምን በሉ ልበሱ። ይህ አዲሱ ሰው እግዚአብሔርን በመምሰል እግዚአብሔርን በማወቅ እግዚአብሔርን በማክበር እግዚአብሔርን በማስቀደም እግዚአብሔርን በመውደድ የሚኖር ማንነት ነው። ይህ አዲሱ ሰው እውነት፣ ጽድቅና ቅድስና ባህሪያቶቹ ናቸው። መጽሐፍ ሲናገር በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይ ክርስቶስ ጽድቃችን፣ ቤዛችን፣ ቅድስናችን፣ ጥበባችን ነው ይላል። የአዲሱ ሰው ባህሪያቶች፣ የአዲሱ ሰው መገለጫዎች እነዚህ እውነት፣ ጽድቅ፣ ቅድስና ተብለው የሚጠሩ የእግዚአብሔር ባህሪያት መገለጫዎች የሆኑ በአዲሱ ሰው ማንነት ይሄ የእግዚአብሔር ባህሪ ተካፋይ በመሆኑ ይሄንን እንዲያንጸባርቅ የእግዚአብሔር ቃል ይነግረናል። ስለዚህ በክርስቶስ ኢየሱስ ስንኖር ክርስቶስን እንደተማርነው እንድንኖር የእግዚአብሔር ቃል ያዘናል። ክርስቶስን እንዴት ተማራችሁት? እንደተማራችሁት ኑሩ። ክርስቶስን የምትማሩ ክርስቶስን የተማራችሁ የህይወታችሁ መገለጫ አሁን ከላይ በዘረዘርኩላችሁ መሰረት የሚገለጥ ነው። ጌታ ኢየሱስ ይባርካችሁ። የእግዚአብሔርን ቃል ይበልጥ በማንበብ ይበልጥ ደግሞ እናንተ እንድታስተውሉ የእግዚአብሔር መንፈስ ከእናንተ ጋር ይሁን። የእግዚአብሔር ሰላም ይብዛላችሁ። ተባረኩ።